ሰላም ጤና ይስጥልን ውድ ዩቲዩብ ቻናላችን ተከታታዮች እንደምን አላችሁ? ዛሬ ይዤላችሁ የመጣሁት በብዙዎቻችሁ ጥያቄ መሰረት ማለት ነው ከዳያቶኒክ ወደ ፔንታቶኒክ እንዴት መቀየር እንደምንችል በደንብ በኤክሴል ሽት አድርጌ አዘጋጅቻለሁ። በደንብ ተከታተሉኝ። ገባችሁ ካለ ደግሞ ኮሜንት ላይ መጠየቅ ትችላላችሁ ማለት ነው። ቀጥታ ወደ ትምህርቱ ነው የምንሄደው። ያው ሰብስክራይብ ያላደረጋችሁ እንደገና ሼርም ያላደረጋችሁ እሱን በማድረግ አገልግሎቱን ታግዙ ስል በትህትና እጠይቃለሁ ማለት ነው። ቀጥታ ወደ ትምህርቱ እንሄዳለን። እንደነገርኳችሁ ዛሬ የማሳያችሁ ከዳያቶኒክ ወደ ፔንታቶኒክ እንዴት መቀየር እንደምንችል ነው። ስክሪኑ ላይ እንደምትመለከቱት የገብርኄር የበገና ክራርና መሰንቆ ማሰልጠኛ ያው በበይነበረብ ማለት ነው። ብዙ ጊዜ ተናግሬዋለሁ። በእኛ የተዘጋጀ ኤክሴል ሽት ነው። ያ ማለት ከዳያቶኒክ ወደ ፔንታቶኒክ ስኬል እንዴት መቀየር እንደምንችል መጀመሪያ ሁሉንም ነገር ከማድረጋችሁ በፊት የቤተክርስቲያናችን ቅኝት 3 ናቸው አይደለ? ሁላችንም እንደምናውቀው እዝል፣ አራራይና ግዕዝ ማለት ነው። እነዚህ 3ቱ የቤተክርስቲያናችን ቅኝት በመባል ይታወቃሉ። ስለዚህ ከነሱ ቅኝቶች ውስጥ ደግሞ የኢትዮጵያ ቅኝቶች የምንላቸው እንደዚህ የጠቀስኩላችሁ እነዚህ 7ቱ ናቸው የምታያቸው ማለት ነው። ያ ማለት ሰላምታ፣ ዋኔ ወይንም ትዝታ፣ ቸርነት፣ አንቺሆዬ፣ ቸርነት ወይም ደግሞ አንቺሆዬ፣ ባቲ፣ አምባሰል እንደገና ባቲ ሜጀርም አለው ከዛ ትዝታ ማይነር አለው ማለት ነው። እነዚህም በሙሉ ቅኝቶቹን እንዴት አድርገን ከዳያቶኒክ ወደ ፔንታቶኒክ ማዋቀር እንደምንችል ዛሬ በደንብ አሳያችኋለሁ። በጣም ቀላል ነው። ሁላችሁም እንዲገባችሁ አድርጌ ነው ያዘጋጀሁት። ቀጥታ ወደ ሰላምታ እንሄዳለን። የመጀመሪያው ነገር ማድረግ ያለባችሁ ነገር ምንድነው? የሰላምታን መዋቅሮችን መያዝ። ያ ማለት እዚህ ከርሰሩ ላይ ሲጠቁማችሁ እንደሚታየው ይሄንን ምን ማድረግ ማለት ነው? መያዝ። ሰላምታ ማለት የመጀመሪያው ድምጽ የሚራራቀው አንድ ሙሉ ቶን ነው። ቀጣይ ደግሞ አንድ ሙሉ ሲደመር ግማሽ ድምጽ ነው። ቀጣይ አንድ ሙሉ ቶን ነው፣ አንድ ሙሉ ቶን፣ ከዛ አንድ ሙሉ ቶን ሲደመር ግማሽ ቶን እንደሆነ እዚህ ጋር ማየት እንችላለን ማለት ነው። እነዚህ የሚያመለክቱት ምንድነው? ከአንዱ ቅኝት ወይም ደግሞ ከአንዱ ፊደል ለምሳሌ ሲ ብለን ከመረጥን ከሲ ወደ ቀጣዩ ምን ያክል ድምጽ ርቀት እንዳለው የሚያሳዩን ናቸው ማለት ነው። ልክ እነዚህ ድምጽ ርቀቶች ከመጡ ማንን አገኘን ማለት ነው? የሰላምታ ቅኝትን አገኘን ማለት ነው። ስለዚህ አሁን ያሉትን ለመሞከር ለመልመጃ ያዘጋጇቸውን እነዚህ እናያለን ማለት ነው። ለምሳሌ ከሲ ከጀመረ የአንድ ሰው ድምጽ ሜጀራችን ማለት ነው። ከሲ ከጀመርን ምን ይሆናል? ሁል ጊዜ የምንመጣው የት ነው? ዳያቶኒኩ ላይ ነው። ከዚህ ከዳያቶኒኩ ወደ ፔንታቶኒክ ስለምንቀይር ማለት ነው። ፔንታቶኒኩን የምንቀይርበት ፎርሙላ ምንድነው? ለሰላምታ የሰጠዋችሁ ይሄንን ነው። ሰላምታ ሲሆን ብቻ ነው የምንጠቀመው። ስለዚህ ማንን መረጠ? አንድ ሰው ሜጀሬ ወይም ደግሞ ለድምጼ ይመቸዋል ጉሮሮዬ በቀላሉ ማውጣትና ማስገባት እችላለሁ ብሎ ሲ ሜጀር መረጠና በሲ ሜጀር አዋቅሮ ቅኝቱን ቼክ ማድረግ ፈለገን በል። ምክንያቱም ምን አሁን ቀጥታ በዳያቲነር እንድትቃኙ አልመክራችሁም። ነገር ግን ሩቅ ቦታ ያላችሁ ሰዎች ግን ግዴታ ነው አጠገባችሁ መምህር ስለማታገኙ በቲዩነር መቃኘታችሁ ግዴታ ስለሚሆን ለዛ ነው ይሄንን ትምህርት እያስተማርኩ ያለሁት ማለት ነው። ስለዚህ አሁን ሲ ሜጀር ላይ አንድ ሰው ድምጼ ወረድ ያለ ቅኝት ይመቸዋል ብሎ የሚያስብ ከሆነ ማንን ይመርጣል? ሲን መረጠ። ሲ ከመረጠ በኋላ የመጀመሪያው ድምጽ ርቀቱ ማለትም 2 እና 3 ቁጥር ማለት ነው። ላላ አይደል ምንለው? ላላ ላ ብለን ላ አንልም። ላላ ነው የምንለው። ምን ያደርጋል ማለት ነው? በአንድ ሙሉ ቶን ድምጹ ከፍ ይላል ማለት ነው። ስለዚህ ከሲ ተነስተን አሁንም ሁሉ ጊዜ የምናየው ዳያቶኒኩን ነው ብያችኋለሁ። ከሲ ተነስተን ማጋ እንደርሳለን ማለት ነው። አንድ ሙሉ ቶን ወደፊት ስንጓዝ ይሄን እንደ መንገድ አድርጋችሁ አስቡት። እኔ ከዚህ ቀደም ቪዲዮ ስለሰራሁበት ማለት ነው። እንደ መንገድ አድርጋችሁ አስቡት። ለምሳሌ አንድ ሰው ከመገናኛ
ከመገናኛ ካሳንቺስ ልድረስ ብሎ ቢያስብ ከመገናኛ ካሳንቺስ 1 ኪሎ ሜትር ብለን ብናስብ መገናኛን 2 ቁጥር አድርጋችሁ አስቡት። እንደገና ካሳንቺስን ደግሞ ማን አድርጋችሁ አስቡት? 3 ቁጥር አድርጋችሁ አስቡት። ከመገናኛ ካሳንቺስ ለመድረስ ስንት ኪሎ ሜትር ፈጀብን? 1 ኪሎ ሜትር ፈጀብን። አሁንም በተመሳሳይ እዚህ ላይ ከሲ ዲ ለመድረስ ምን ፈጀብን ማለት ነው? 1 ሙሉ ድምጽ። ይሄንን የሚያዘው ምን ላይ ነው? ሰላምታ ቅኝት ምን ስላለ 1 ሙሉ ቶን ራቁ ስላለ ማለት ነው። ትንሽ እየተረዳችሁት እንደሆነ አስባለሁኝ። እየተረዳችሁትም ከሆነ ጥሩ ነው። በርቺ ብላችሁ አበረታቱኝ ኮሜንት ላይ። ከዛ በኋላ ዲ ላይ ደረስን። ምን ብለን እንጽፋለን? እዚህ ላይ ዲ ብለን እንጽፋለን። ምክንያቱም ከሲ 1 ሙሉ ቶን ስንጨምርበት ማንን ስለምናገኝ? ዲ ስለምናገኝ። ቀጣይ የምናየው ማንን ነው? ሁለተኛዋን ነው የምናየው፣ እቺን ማለት ነው። ከርሰሯ የምትቀመጥበትን በሙሉ የምትቀመጥበትን ብቻ እዩ። ከዛ በኋላ እቺ ቴስቲ ትላለች። ቶን ፕላስ ሰሚቶን ማለት ነው። ቴስቲ ማለት ቶን ፕላስ ሴሚቶን ማለት ነው። ስለዚህ አሁን ዲ ላይ ቁመናል። አሁን ደግሞ ከመገናኛ ልበላችሁ ካሳንቺስ ሜክሲኮ መሄድ የሚፈልግ ሰው ሊኖር ይችላል። ከመገናኛ ሜክሲኮ ግን የሚፈልገው 1 ኪሎ ሜትር ሲደመር ግማሽ ኪሎ ሜትር ነው። 1.5 ማለት ነው። 1.5 ብላችሁ አስቡት። ስለዚህ እዚህ በዚህኛው ኬዝ ደግሞ 1 ሙሉ ቶን ሲደመር ግማሽ ቶን፣ ያ ማለት 1 ሙሉ 1/2ኛ ድምጽ ምን ይላል ማለት ነው? ይፈልጋል ማለት ነው። ስለዚህ ዲ ላይ ቁመን 1 ሙሉ ቶን ስንሄድ ማን አገኘን? ኢን አገኘን። 1 ሙሉ ቶናችን ጨርሰናል። ማን ይቀረናል ግን? ግማሽ ቶን ይቀረናል። ግማሽ ቶን ደግሞ ስንሄድ ማን እናገኛለን? ኤፍ እናገኛለን። እቺን ኤፍ አምጠን ምን ላይ እናስቀምጣታለን ማለት ነው? እቺ ጋር እናስቀምጣታለን ማለት ነው። ቀጣይ ምንድነው የሚሆነው አለን? 1 ሙሉ ቶን ነው። አሁን ያሉት ድምጾች ደግሞ መራራቅ ያለባቸው 1 ሙሉ ቶን ነው። ማን ላይ ደርሰናል? ኤፍ ላይ ደርሰናል። ከኤፍ 1 ሙሉ ቶን ወደፊት ስንሄድ ማን ይሆናል? ተናገሩት ጎበዞች። ጂ እንደርሳለን ማለት ነው። ጂ ስንደርስ እቹት ጂ እዚህ ጋር እናስቀምጣለን። ቀጣይም አሁን ማን ስንት ነው ርቀቱን የፈለግን? 1 ሙሉ ቶን እቺ ማለት ናት። 1 ሙሉ ቶን ልክ ከጂ ተነስተን ደግሞ አሁንም 1 ሙሉ ቶን ስንሄድ ማን እናገኛለን? ኤ እናገኛለን ማለት ነው። ኤን አምጠን እዚህ ጋር እንጽፋለን። ከዛ ከኤ ደግሞ አሁንም 1 ሙሉ 1/2ኛ ድምጽ ደግሞ ራቁ ይለናል ማለት ነው። 1 ሙሉ 1/2ኛ ድምጽ ስንርቅ 1 ስንሄድ ቢ እናገኛለን። ግማሽ ቀርቶን የለ ግማሽ ስንሄድ ሲ እናገኛለን። ሁል ጊዜ ይሄንን መዋቅር ስትሰሩ ትክክል መሆናችሁን በራሳችሁ ማረጋገጥ ትችላላችሁ። እሱ ደግሞ በምንድነው? የመጀመሪያ የጀመራችሁበት ፊደልና የጨረሳችሁበት ፊደል ምንድነው? ተመሳሳይ ነው። እሱ ካልመጣላችሁ ግን ሚስ ያደረኩት ነገር አለ ተመልሼ ላስተካክል ብላችሁ ማሰብ እንዳለባችሁ ያስረዳችኋል ማለት ነው። በዚህ መልኩ ሰላምታ ቅኝትን እንደዚህ አድርጌ እዚህ ጋር ጽፋለሁ ማለት ነው። ከዚህ ሊንክ እያደረኩ ያመጣው ማለት ነው። ከዛ ዋኔን ደግሞ ስናይ ለምሳሌ ይሄንን ሃይድ እናድርገውና ለዋኔን ቅኝት ደግሞ ሃይድ እናድርገውና ወደ ላይ ከፍ ስለሚልልን በቃ ለዋኔን ቅኝት ደግሞ የቀድሙ ምን ነበረ? 1 ከዛ 1 ሙሉ 1/2ኛ ነበር። በዚህ ጊዜ ግን ይቀየራል። ምን ይሆናል ማለት ነው? 1 እና 1 አሁንም ተከትሎን 1 ነው የሚሆነው ተመልሶ። ስለዚህ አሁንም አንድ ሰው ከሲ ሲጀምር 1 ሙሉ ቶን ሲሄድ እንደቀድሙ ነው ዲ እናገኛለን። እዚህ ላይ ነው አሁንም ዲያቶኒክ ላይ ነው የምናየው። ዲ እናገኛለን። ከዛ ቀጣይ አሁንም 1 ሙሉ ቶን ሲሄድ ማን እናገኛለን? ኢ እናገኛለን። ከኢ በኋላ ምንድነው የምንፈልጋለን? 1 ሙሉ 1/2ኛ ድምጽ ነው የምንፈልጋለን። እሱ ስናደርግ ምንድነው ከኢ ተነስ 1 ሙሉ 1/2ኛ አይደለ? እቺኛዋ ግማሽ አለችን። ኤፍ ደረስን። ስንት ይቀረናል? 1 ሙሉ ድምጽ ይቀረናል። 1 ሙሉ ድምጽ ሲቀረን ማን እናገኛለን ማለት ነው? ጂን እናገኛለን። ከጂ በኋላ አሁንም 1 ሙሉ ቶን ጋፕ አለው ይለናል። ስለዚህ ከጂ ተነስተን 1 ሙሉ ቶን ወደፊት ስንሄድ ማን እናገኛለን? ኤን እናገኛለን። ከዛ ደግሞ ኤን ካገኘን በኋላ
ቀጣይ ያሉት አንድ ሙሉ አንድ ሁለተኛ ድምጽ ነው ይለናል። ስለዚህ ከኤ ቀጥለን አንድ ሙሉ አንድ ሁለተኛ አይደለ ቢ እንደርሳለን። አንድ ሁለተኛ ቀረን ሲ እንደርሳለን ማለት ነው። በቃ በጣም ቀላል ነገር ነው በጣም ማለት ነው። ስለዚህ የዋኔን ቅኝት ደግሞ ሁሉንም እስከ ሲ ድረስ ማስቀመጥ እንችላለን በዚህ መልኩ ማለት ነው። ቀጣይ ማን ነው የሚሆነው? አንቺ ሆዬ ነው የሚሆነው። አንቺ ሆዬ ወይንም ቸርነት ቅኝት ብለን የምንጠራው ነው። እንደቀድሙ ይሄንን ሃይድ እናድርገውና ወደ ላይ ከፍ እንድልልን ማለት ነው። ቸርነት ቅኝት። አሁን ቸርነትና ዋኔን ቅኝት የሚለዩት ደግሞ ምንድነው? በድምጽ ደግሞ ልበልላችሁ። ላ ላ ላ ላ ላ ላ ይሄ ትዝታ ቅኝት ነው። አንቺ ሆዬ ሲሆን ደግሞ ላ ላ ምን ይላል? ወረድ ይላል አይደለ? ወረድ ይላል፣ በደንብ ወረድ ይላል። ስለዚህ የመጀመሪያው ከሲ ቀጥሎ ያለው ፊደል ምን ይሆናል? ውርድ ያለ ነው። በመሃላቸው ምን ይሆናል ማለት ነው? ትንሽዬ ጋፕ ነው የሚሆነው። ላ 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 ነው የሚሆነው። ስለዚህ አሁን ይሄንን አብረን እያዋቀን እንየው። አሁንም ከሲ ነው የምንጀምረው። ሲ ላይ ጀመርን። ሲ ላይ ስንጀምር ከሲ ሴሚቶን ሂዱልኝ ይለናል። ስለዚህ ከሲ ሴሚቶን ስንሄድ ምን ይሆናል? ሲ ሻርፕ ይሆናል ማለት ነው። እዚህ ላይ ያልገለጽኩላችሁ ሻርፕ ማለትና ፍላት ማለት ምን ማለት ነው የሚለውን ሻርፕ ማለት ያመላከትኳችሁ እንትን ማለት ነች። ሻርፕ ማለት ፍላት ደግሞ ስሞል ቢ ነች። ማውስ እየተጠቀምኩ ስላልሆነ ትንሽ ያስቸግራል። ትንሽ ከፍ ላድርገው ብዬ ነው ቪዚብል እንዲሆን ከፍ ላድርጋት ትንሽ። አሁን ይታያል አይደል? እቺ ሻርፕ ትባላለች። እቺኛዋ ደግሞ ፍላት ትባላለች። ፍላት ማለት በግማሽ ድምጽ ወደ ኋላ ቀንሱ ማለት ነው። አሁንም በመኪና እያወራን ከሆነ እንግዲህ ወደ ኋላ ስትራፕ ቢያረግብን ግማሽ ያክል ስትራፕ ያረግብ ቢመጣ ምን ይሆናል ማለት ነው? ፍላት ይሆናል። ሻርፕ ደግሞ ካለንበት ግማሽ ያክል ርቃችሁ ቁሙ ሲለን ነው። ለምሳሌ ከዲና ከኢ መካከል ላይ ቢቆም ምን ብለን እናቆመዋለን? ዲ ሻርፕ ወይም ደግሞ ኢ ፍላት ብለን እናቆመዋለን። ሁለቱም ተመሳሳይ ናቸው ጥቅማቸው። ዲ ሻርፕም ማለን ኢ ፍላትም ማለን ምንድነው? ተመሳሳይ ነው። ከዛ በኋላ ምን አገኘን ማለት ነው? ሲ ሻርፕን አገኘን። ከሲ ሻርፕ ቀጥሎ ሁለት ቶን ወደፊት ሂዱ ይለናል ማለት ነው። ምን ላይ ነን አሁን? እዚህ ጋር መካከል ላይ ነን ያለነው። አሁን እየፈለገ ያለው ሁለት ድምጽ ነው። ማጋ እንሄዳለን። እችን ግማሿን ጨረስን። ግማሿን ስንጨርስ ዲ ስንደርስ አንድ ሙሉ አንድ ሁለተኛ ደግሞ ይቀረናል። ደግሞ አንዷን ስንጨርስ ደግሞ ኢ ላይ ደረስን። ማን ቀረን? ግማሽ ድምጽ ቀረን። ማላይ እንመጣለን፣ ኤፍ እንሆናለን ማለት ነው። ኤፍ ከኤፍ አሁንም ግማሽ ድምጽ ሲለን ኤፍ ሻርፕ ወይም ደግሞ ምን ንገሩኝ እናንተ ጂ ፍላት ትሆናለች ማለት ነው። ከጂ ኤፍ ሻርፕ አድርገን አስቀመጥ ነው። ከኤፍ ሻርፕ አሁንም ምን አለን ማለት ነው? አንድ ሙሉ አንድ ሁለተኛ ድምጽ ወደፊት ሂዱ አለን ማለት ነው። ስለዚህ ኤፍ ሻርፕ ላይ ከቆምን በኋላ አንድ ሙሉ አንድ ሁለተኛ ነው የሚለን። አንድ ሁለተኛዋን ስንጨርሳት ጂ ላይ ደረስን። ማን ቀረን? አንድ ቀረን። አንድ ደግሞ ስናረግ ማን ይሆናል? ኤ ይሆናል ማለት ነው። ኤ ብለን እንጽፋለን። ቀጣይ አሁን ከኤም ደግሞ አሁንም አንድ ሙሉ አንድ ሁለተኛ ድምጽ ወደፊት ሂዱ ይለናል። አንድ ሙሉ ቹት፣ አንድ ሁለተኛ ቹት። ማን ደረስን? ሲ ደረስን። የሰራነው መዋቅር ምንድነው? ትክክል ነው። ምክንያቱም በምንድን ነው ሲጀመርን ሲጨርስን። ይሄ ምን ያመላክተናል? ትክክለኛ ቀመር እንደሰራን ያመላክተናል ማለት ነው። ቸርነትን አንድ ካየን ይበቃናል። አሁን ባሰልን ባቲ ሜጀርንና ትስታ ማይነርን
ይዤላችሁ እመጣለሁ። ስቴይ ቱንድ